ሰላም አበበ አለሙ ከጎንደር ዩኒቨርሲቲ። ይህ ሶስተኛ የቪዲዮ ቱቶሪያላችን ሲሆን በሁለተኛው ቱቶሪያላችን ላይ ቤዚክ የሆኑ የፈተና ሴቲንጎችን በመጠቀም ፈተናውን እንዴት ክሬት ማድረግ እንደምንችል አይተናል። አሁን ደግሞ ፈተናውን በቴምፕሌቱ መሰረት ካዘጋጀን በኋላ ወደ ኩዌስችን ባንክ እንዴት እንደምናስገባና ከኩዌስችን ባንክ አወጣን ደግሞ ወደ ኤግዛሙ እንዴት ኢምፖርት እንደምናደርግ የምናይ ይሆናል። ፈተናዎችን በምናዘጋጅበት ሰዓት መከተል ያለብን ራሱን የቻለ ፎርማት አለ። እዚህ ጋር 10 ሳምፕል ጥያቄዎችን አዘጋጅቻለሁ። ጥያቄዎችን በምናዘጋጅበት ሰዓት ጥያቄ ቁጥር አያስፈልገውም። ጥያቄውን እንጽፋለን። ከዛ በኋላ ቾይዞቹ በካፒታል ሌተር ኤ ቢ ሲያደርገን ከፈለግን ኤ ዶት ቢ ዶት ሲ ዶት ዲ ዶት የሚለው መጠቀም እንችላለን። ወይንም ኤ ብራኬት ቢ ብራኬት ሲ ብራኬት ዲ ብራኬት አድርገን መጠቀም እንችላለን እስከ መጨረሻ ድረስ ማለት ነው። ነገር ግን የተወሰነ ምሳሌ ኤ ዶት ቢ ዶት ብለን ሲ ብራኬት ዲ ብራኬት ማድረግ አንችልም። ኮንስታንትሊ ተመሳሳይ የሆነ ስታይል የግድ መጠቀም አለብን። ስለዚህ ሌተሮች ካፒታል ሌተር መሆን አለባቸው። ከዛ በኋላ ትክክለኛው መልስ ደግሞ አንሰር የሚለውን በካፒታል ሌተር ጽፈን ኮለን ፎሎድ ባይ ትክክለኛ አንሰር የያዘውን ሌተር እንጽፋለን። ሁለተኛውን ጥያቄ ስንጽፍ በመካከላቸው እዚህ ጋር አንድ ስፔስ መኖር አለበት። ከዛ ሁለተኛውን ጥያቄ እንጽፋለን። ከዛ በካፒታል ሌተር ኤ ቢ ሲ ብለን መልሱን በዚህ መልኩ እናዘጋጃለን። ይህን ተከትለን ጥያቄዎችን የፈለግነውን ያክል ጥያቄ ካዘጋጀን በኋላ ኮምፒውተራችን ላይ ሴቭ እናደርገዋለን። ሌትስ ሴይ ለዴስክቶፕ ላይ ወይም ዳውንሎድ ላይ ኤግዛም ብዬ ሴቭ እናድርገው። ከተዘጋና እዚህ ጋር ፈተናውን ወደ ባንክ ላስገባ ነው፣ ኩዌስችን ባንክ። ከዛ በኋላ እዚህ ጋር ከሚመጡት ሜኖች መካከል ኢምፖርት ማድረግ ነው የፈለግኩት። ኢምፖርት ማድረገው ፈተናውን ያዘጋጀውበት ፎርማት አኪን ፎርማት ይባላል። እሱን ቲክ እናድርግና እዚህ ጋር መጥቼ የት ጋ ነው አፕሎድ የሚያደርግልኝ? ዲፎልት ባዮሎጂ ኤግዛም ብዬ ነው ክሬት ያደረግኩት። እሱ ጋር ኢምፖርት ያደርግልኛል። ቹዝ ፋይል ቹዝ ዳውንሎድ ጋር እንሂድና ፋይላችን በትክክል ዳውንሎድ ያለበት ቦታ ላይ ኤግዛሟን መርጠን እንላለን። ስለዚህ አውቶማቲካሊ የፎርማቲንግ ችግር ከሌለበት 10ሩን ጥያቄ በትክክል ያስገባልኛል። ኮንቲኒው እላለሁ። ስለዚህ በዚህ መልኩ የምትፈልጉትን ያክል ጥያቄዎችን ባንካችሁ ላይ ከሰበሰባችሁ በኋላ ቀጣይ ስቴፕ የሚሆነው ደግሞ ይህን ባንክ ላይ ያለውን ጥያቄ እንዴት አድርገን ወደ ፈተናው እንደምናስገባ እዚህ ጋር እንደምታዩት ጥያቄዎች በትክክል ገብተዋል። ስለዚህ ኩዌስችን ወደሚለው እንመለሳለን። ወደ ኩይዛችን ጥያቄዎችን ሊጨምር ነው። እዚህ ጋር አድ ልና ዋን ኩዌስችን አት ኤ ታይም መጨመር ከፈለጋችሁ አድ ኒው ኩዌስችን እንላለን። ነገር ግን አሁን ኦልሬዲ ባንካችን ጋር ፈተናዎችን ስላስገባን ከባንክ ያለውን ፈተና ማስገባት ነው የሚፈልገው። እዚህ ጋር ፍሮም ኩዌስችን ባንክ የሚለውን እመርጥና እዚህ ጋር ያሉትን ባንኮችን እመርጣለሁ። ቅድም አፕሎድ ያደረኩበት ቦታ ባዮሎጂ ሞዴል ኤግዛም ነው። እሱን አንዴ ቲክ አደርጋለሁ። ጥያቄዎችን በሙሉ ያመጣልኛል። ምሳሌ ከ10 በላይ ጥያቄዎች ወይ 20 30 ጥያቄዎች ከሆኑ ደግሞ ሾው ኦል ማለት አለብን። ስለዚህ አሁን ከረንት ላይ 10 ጥያቄዎች ነው ያሉን። 10ሩን መርጥና ታች ወርጄ አድ እላለሁ። ቅድም ኩይዙን ሴታፕ በምናደርግበት ሰዓት ዋን ኩዌስችን አት ኤ ታይም ስላደረግነው ፐር ፔጅ አንዳንድ ጥያቄዎች በዚህ መልኩ ይመጣሉ። ምናልባት እዚህ ጋር ሌብል መስራት እንችላለን። ፈተናውን ሲያመጣው ይሄ ምን አይነት ጥያቄ ነው? ቾይስ ኩዌስችንስ ከሆኑ ቾይስ ብለን ሌብል እንሰራለታለን። እዚህ ጋር አጠቃላይ 10 ጥያቄዎች አሉ። የምፈትነው ከ10ሩ ከሆነ ቶታል ማርኩንም እዚህ ጋር 10 እላለሁ። ሌላኛውና ኢምፖርታንት ነገሩ ደግሞ ጥያቄዎችን ለተማሪዎች በሚያመጣበት ሰዓት ጥያቄ ቁጥሮችን ሸፍል እንዲያደርገው ለአንደኛው ጥያቄ የሆነ ለሁለተኛው ተማሪ ደግሞ 30ኛውን ጥያቄ ለሶስተኛው 40ኛውን ጥያቄ እያደረገ ጥያቄዎችን እየቀያየረ እንዲያመጣላቸው እና ቺቲንግን ከመከላከል አንጻር ጥያቄዎችን ኢምፖርት ካደረጋቸው በኋላ ላይ ሸፍል የሚለውን ቼክ ቦክስ ቲክ ማድረግ መቻል አለብን። በዚህ መልኩ ከኩዌስችን ባንክ ፈተናዎችን ወይም ጥያቄዎችን ወደ ኤግዛማችን ማስገባት እንዴት እንደምንችል አይተናል። በቀጣይ ደግሞ መሰረታዊ የሆኑ ለውጦች ሲኖሩ ለምሳሌ ኦልሬዲ ኩዌስችኑን ካዘጋጀን በኋላ የመልስ ለውጥ ሲኖረን ኤ ኤንድ ቢ ኦል ኦፍ ዘ አበብ ነን ኦፍ ዘ አበብ የሚሉ ጥያቄዎች ካሉ ደግሞ እነሱን ሸፍል እንዳያደርጋቸው፣ አንዳንድ ጥያቄዎች ደግሞ ፒክቸር ይኖራቸዋል እና ፒክቸር እንዴት አፕሎድ እንደምናደርግ የምናይ ይሆናል። አመሰግናለሁ።